ለአማራ ትግል ወሳኝ ነው። ይሄ እንዴት አድርገን እናግዛለን? በዚህ ጉዳይ የምናገረው ከብልጽግና ሰዎች ጋር መናገር አልፈልግም። ከትግራይ ሰዎች ጋር መናገር አልፈልግም። ቱ ቢ ኦነስት አማሮች ለሆኑ ግን በአማርነታችን ጉዳይ ላይ መነጋገር እንችላለን። እንደፈለግን ብንነጋገር እንደፈለግን ብንል አማሮች ነን። በራሳችን ጉዳይ ላይ ራሳችን መወሰን ስለምንችል የራሳችን የቤት ስራ ስለሆነ ከራሳችን ከቤት ስራ ውጭ የሆነ የጠላቶቻችን ካታጎሪ ውስጥ ገብተን የምናወራው ፖለቲካ የለም። ቱ ቢ ኦነስት ከብልጽግና ጋር የምናደርገው ዲስከሽን የለም። ከብልጽግና ጋር የምናደርገው የገጠምነውን መጨረስ ብቻ ነው። ቲፒኤልኤፍ ገና ብዙ ነገሮች አሉ። ስለዚህ በእኔና በእኔ መሰል ሰዎች ብቻ የምንነጋገረው ነገር አይደለም። ትግሉ ራሱ የሚወስነው ነው። ስለዚህ እኔ ድርጅት ትግሌ የሚለኝን ነው መስማት ፈልገው እንጂ ሌላው አካል የሚለውን ነገር አሁን መስማት ስለማይጠቅመን ማለት ነው። በዚህ ደረጃ ያለን ሰዎች መነጋገር ቅራኔ ምናምን የለም። በአማራ ትግል ውስጥ ያለ መግባባት ሊኖር ይችል ይሆናል። ያካሄድ ስልት ሁላችንም ተመሳሳይ የሆነ እውቀቱ ላይኖረን ይችል ይሆናል እና በዚህ መሄድ ይቻላል በዚህ መሄድ ይቻላል ብለን ተገፋፍተን ሊሆን ይችላል። እሱ አይደለም ጥያቄ፣ እሱ ነባራዊ ሁኔታ ነው። በቋሚነት ግን የአማራን ትግል ሲጎዳ የነበረ ሰው ጋር መነጋገር በፍጹም አልችልም። ቱ ቢ ኦነስት በቋሚነት ግን አማራን ሲያዋርድ የነበረ የአማራን ማንነት ሲያዋርድ የነበረ ሰው ጋር በፍጹም መነጋገር አልችልም። አማራ ሆኖ አማራን ሲያዋርድ ማህበረሰቡን ሲያዋርድ የነበረ ሰው በፍጹም ከጠላቶች በምን ይተናነሳል? ከአራጆች በምን ይተናነሳል? እሱን እናድርገው። ስለዚህ የአማራ ምሁር እዚህ ውጭ ያለ ይሄ ሽግግር ምናምን ከማጋ እንደሚሸጋገር አላውቅም። የሽግግር የምናምን የሚለው ቅራቅንቦ የአማራን ትግል ሊደግፍ አይችልም። ቱ ቢ ኦነስት አከበርናቸው፣ ለመናቸው ኮንትሪቢዩት እንዲያደርጉ። እነሱ የአማራን ትግል መምራት አይችሉም። እሳት የላሱ ወንድሞች አሉ፣ እሳት የላሱ ልጆች አሉ፣ የዓለምን ፖለቲካ የተረዱ ልጆች አሉ፣ ሚሊተሪውን የተረዱ ልጆች አሉ። ይኸው በ3 ዓመት የ100 ዓመት ልምድ ያለውን የሀገሪቱን መከላከያ ሰራዊት እኮ ድራሽ እያጠፉት። ስለዚህ ወታደራዊ ብልጫ አለን፣ ፖለቲካዊ ብልጫ አለን። ይሄንን እንዴት አድርገን እናግዝ እናቅርብ የሚለው ላይ በዛ ላይ መነጋገር እንችላለን። ከዛ ውጭ ግን ትግራይ በዚህ ምናምን ብትለኝ መልስ አልሰጠህም። ቱ ቢ ኦነስት ለሁሉም ጊዜ ስላለው አንደኛ ትግሉ በእኔ ደረጃ የሚገመት አይደለም። እኔ ሳሚ የአቅሜን ነው የማደርገው። ነገር ግን እንደ አቅሜም ቢሆን አሁን ስለማንዘባረቅ ከእናንተ ጋር የማደርገው ዲስከሽን አይኖርም። ብልጽግና ኦልሬዲ ስለገጠምን ከብልጽግና ጋር ዲስከሽን የለውም። የሚለየን ትግሉ ብቻ ነው። በጎረቤት ሀገራት የሚኖሩ የዲፕሎማሲ ሂደት አማራ ከሆኑ ልጆች ጋር መነጋገር እንችላለን። ምን ማለት ነው? በቀጠናው ፖለቲካ ኢግኖር ማድረግ አንችልም። በቀጠናው ፖለቲካ መሪ ተዋናይ ሆነን መቅረብ አለብን። አንዳንዶች በቀጠናው ፖለቲካ ሲነሳ ከሻዕቢያ ጋር ተሰራ ነው፣ ከወያኔ ጋር ተሰራ ነው ወዘተ ምናምን ይላል። ይሄ ደንቆሮ አስተሳሰብ ነው። ደንቆሮች ስም ሊሰጡ ይችላሉ። እነገሌ እኮ ከወያኔ ጋር እየሰሩ ነው፣ ከሻዕቢያ ጋር እየሰሩ ነው። እነሱን አብሶሉትሊ ኢግኖር ማድረግ ያስፈልጋል ነው። በቀጠናው ፖለቲካ እንሳተፋለን ስንል ከገሌ ጋር እንሰራለን እያልን ላይሰንስ እየወሰድን አይደለም። እንደ ትልቅነታችን ትልቅ መዋቅር እንዳለው ሰው፣ ትልቅ ድርጅት እንዳለው ሰው፣ ትልቅ ትግል እንዳለው ሰው ትልቁ አማራ ከጎረቤት ሀገር ጋር ቀዳዳ መፈለግ አለበት ነው። የሀብቱ ነው አብይ አህመድ የሚወድቅበትና አብይ አህመድ ጋር ኮኔክት የሆኑ መንግስታቶችን መነጠል ያስፈልጋል። የአማራን ትግል እንዲያውቁት ማድረግ ያስፈልጋል። ጎረቤት ሀገራት ወሳኝ ናቸው ለአማራ ትግል። ከጅቡቲ ጀምሮ ጅቡቲ፣ ሶማሊያ፣ ኬንያ፣ ኡጋንዳ፣ ኤርትራ፣ ሁለቱም ሱዳኖች፣ እነዚህም በሙሉ አድሬስ ማድረግ ይኖርበታል። እዚህ ጋር ዝም ብለህ መተህ ከገሌ ጋር ልትሰራ ምናምን አትበለኝ። ከገሌ ጋር ለመስራት የማንም ፍቃድ አይጠይቅም። የአማራ ትግል ለአማራ ህዝብ ትግል እስከጠቀመ ድረስ ሩቅ ምስራቅ መሄድ ይችላል። ከልካይ የለውም። ስለዚህ ካድሬው መጥቶ እናንተ ባንዳ ናችሁ እነዚህ ናችሁ ስላለ አንተ እሱን ብትቀበል ከሆነ አንተ አልገባህም ነው።
ስላልገባ ከአንተ ጋር መነጋገር አልችልም፣ ሲገባ እንነጋገራለን ነው። ከገባቸው ሰዎች ጋር ግን እንዴት አድርገን እናግዝ? እኔ ፈልገው ሱሪ የታጠቀ ሰው 5 ሰው የዲፕሎማሲ ስራ የሚሰራ የሚንቀሳቀስ በጎረቤት ሀገራት ጋር የሚሄድ ሚስቴን ልጄን የማይል ወንድ ካለ እሱ ሰሌክት አድርጎ ስራ መስራት፣ ከትግሉ ሚሽን መውሰድ፣ ማገዝ ማለት ያ ነው። እኛ ከውጭ እነሱ ከውስጥ ይህን ስርዓት ማጣረቅ፣ ሳንዱች ማድረግ፣ ኢንተርናሽናል ኮሚኒቲ የአማራን ትግል የሚያይበትን መነጽር ማስተካከል። ተምሬያለሁ የሚል አካል ካለ እሱ እንዲያደርግ ኢንቫይት እናደርጋለን። ቱ ቢ ኦነስት ወጪ ሁሉ እንሸፍናለን፣ እናግዘዋለን። ይሄንን ሊያደርግ የሚችል ይመጣል። አንዳንድ ቅራቅንቦ ይመጡና በተለይ 2 ሰዎች ላይ ጥርስ የነከስኩባቸው ሰዎች አሉ። ስማቸውን አልጠራም። አንደኛው ምን አለ መሰላችሁ? ወጥና በሶሻል ሚዲያ የአማራ ትግል የሆነ ቂል አድርጎ ያስበዋል መሰለኝ አይደለም ራሱን። ይሄ አንደኛው ጥሩምባ ነው፣ እኔ ተምሬያለሁ ምናምን፣ ድርጅት ሲፈጠር ሄዶ እኔ አፈሸዋለሁ ምናምን የሚለው ሌባ አጨርባሪ ብር አምጡ የሚለው እሱ ሌባ ነው። እሱን ስም አውጥቼለታለሁ። ሞስኪቶ ነው በቃ እሱ ነድፎ ሜዲያ አማራን ትግል። አንደኛው ላይ መጣና ድሮን መግዛት አለብን ብሎ ሶሻል ሚዲያ መጣ። ይሄ ድብን ያለ ብአዴን የአማራን ሰዎች ቴስት ለማድረግ የአማራን ሰዎች አንዳንዱ ቂላል አይደል? እውነቱን ነው በቃ ደህና ሰው ጠንካራ ሰው መጣ ብሎ ሄዶ ግር ብሎ እንዲገባ ለማድረግ ቂሎችም ደግሞ ትግሉ የረዱ መስሏቸው ገንዘብ አውጥተው ሊሰጡና በመንግስት አካውንት እንዲያስገቡ ለማድረግ ትራፕ ማድረጊያ ስራ ለመስራት ሲመጣ ይሄ እውነት አማራ ነው። በነገራችን ላይ እሷ ለነገሩ ሙሉ መረጃው አለ። ባህር ዳር ደህንነት የነበረች ናት። ለትምህርት መጣ ነው እዚህ። አንቺ ነው ምላት ወንድም አይደለችም። ለትምህርት መጣ ነው እዚህ አሜሪካን ሀገር ያለችው። ስለዚህ እሷ አለረፊ ለማለት ያስፈልጋል። የሚረዳ ሰው በአደባባይ ወጥቶ ያወራ። ይሄ ትልቅ ጠላትነት ነው፣ ትልቅ ክፉነት ነው። ስለዚህ ብሎ አማራ የሆነ ሰው ጥሩ ወሬ ስላወራ ብቻ ግር ብለህ አትሂድ። ማስተካከል፣ ፖይንትን ማየት የአማራ ትግል ምንድን ነው የሚፈልገው? ከምንም በላይ ሚስጥራዊ መሆን ይጠይቃል። ከምንም በላይ ትብብር ይጠይቃል። መከባበር ያስፈልጋል። ድጋፍ ለማድረግ የኛ ስራ እኮ ድጋፍ ማድረግ ነው። ትግሉ መምራት አንችል፣ ትግሉ እመራለሁ የሚል ካለ ይሄው ሜዳውን ፈረሱን ወደ ወንዶቹ መውረድ እኮ ነው። እዛ ሄዳ አቀበቱን ቁልቁሎቱን አብረህ ተፈተን እዛና አቅም ከፈቀደ አቅም ነው የሚወስነው። በሪሞት የሚመራ የአማራ ትግል የለም። በሪሞት እዚህ ቁጭ ብለህ ኮካ እየጠጣ የምትመራው ትግል የለም። ማገዝ ግን ትችል ይሆናል። ያው የተለመደቻችን $100 ሰጥተህ ትግሉን ልምረው አትበል እንጂ $100 ሰጥተህ አግዣለሁ ብትል ችግር የለውም። እኔ የምፈልገው እሱ ነው። አግዝና በቃ ዞር በል። እሱን እንድናደርግ የበኩላችን አስተዋጽኦ እንድናደርግ ትብብር ያስፈልጋል። ቁርጠኛ ሰዎች ያስፈልጋሉ። እውነተኛ ሰዎች ያስፈልጋሉ። በአቋም የሚንቀሳቀሱ ሰዎች ያስፈልጋሉ። ከልባቸው የሚታገሉ ሰዎች ያስፈልጋሉ። ሌቦች፣ አጭበርባሪዎች መለየት ያስፈልጋል። ከምንም በላይ መጸየፍ ያለብን ሌባና አጭበርባሪ መጸየፍ ያለብን። ለትግላችን እንቅፋት የሆነ ሌባ በአማራ ትግል እኮ ፎረፎሩን ያላራገፈ ሌባ የለም። ስንቱን የለመነው ለማኝ የሆነው ስንቱን የዘረፈው የአማራን ትግል የአማራን ደም ስንቱን የጠጣው ስንቶቹ የሚወድቁበትን የቆሰሉበትን ትግል እኮ የሚለምንበት ተኳኩሎ ልመና ያየነው እኮ እዚህ ሶሻል ሚዲያ ላይ ነው። ከረባት አንጠልጥሎ ልመና ያየነው እኮ ሶሻል ሚዲያ ላይ ነው። በአማራ ትግል ተንበርክኮ መጥቶ የሽግግር መንግስት ምናምን የሚለው እኮ እዚህ ሶሻል ሚዲያ ላይ ያየነው። ስለዚህ የሀብትኑ የአማራ ታጋይ የሆኑ ሰዎችን መለየት ያስፈልጋልና ከነሱ ጋር ብትገፋፋም ባትገፋፋም በአማራ ጉዳይ ስለሆነ ድረስ በመከባበር መነጋገርና ስራ መስራት፣ በተቻለ መጠን ምስጢራዊ መሆን፣ በተቻለ መጠን የኛ ስራ ድጋፍ መሆኑን ድርሻችን ብቻ ማወቅ።
ትግሉን መገምገም አንችልም። አክቹዋሊ ይሄ ትግል ግዙፍ ነው። እኔ ነገር ደግሜ ነገራቸው ይሄ ትግል ደጋፊው ነኝ እንጂ ይሄን ትግል አላውቀውም። ቢኮዝ ትግሉ ግዙፍ ነው፣ ግዙፍ ነው። ስለዚህ ሶሻል ሚዲያ ላይ ያሉ አሁን የአማራን ትግል የሚተቹ እነዚህ ምን የሚመሩት ነገር የሚመሩት እያሉ የሚመጡ አንዳንዶቹ ወንዲሁም ሴቱን ማጣቋቸው እነዚህ 50-50 የሆኑ ሰዎች የሉ ለመለየት እንኳን የምትቸገሩ እነሱን ጾታቸው ፈልጉ መጀመሪያ በሏቸው። ይሄ ትግሉን ለማዋረድ ምናምን ከሚላቸው በፊት ራሳቸውን ቢያውቁ ጥሩ ነው። እነሱ ቱ ቢ ኦነስት እነሱ እኩይ አይደሉም። ከነሱ ጋር መነጋገር አያስፈልግም። ክሊር ግን አስምረን መያዝ ያለብን ግን በዚህ ሶሻል ሚዲያ ላይ ተሰሚነት አለን ብለው የአማራን ትግል የሚጎዱ ሰዎች መሰመር አለበት። እነሱ አንላቀቅም እስከ ወዲያኛው ብለን ዋጋ የሚከፈልበትን ትግል የሚያንቋሽሹ ማህበረሰባችንን የሚያዋርዱ እነሱን እንፈረዳለን ማለት ነው ያለባችሁ። እንዲህ ለመቶ ዓመትም ቢሆን የማይረሳ ነው የአማራን ሕዝብ ያዋረዱ። ስለዚህ አካባቢዊ ስሜት በማንሳት ሆን ብሎ የሚያደርጉትን የስርዓቱ ደጋፊዎች ናቸው። እነሱን በደንብ አድርጎ መለየት ያስፈልጋል። ሁለተኛ ፖለቲካውን ከለየ ነው የኛ ድርሻ የትኛው ነው ካል ይሄ ውጭ ያለውን አካባቢ የማንቃትና የማስተባበር ከሆነ ስራ ውጭ ያለው ነው። ውስጥ ያለው ጋር ለምን እናወካለን? ውስጥ ያለው እኮ በመሳሪያ የሚታገል ሰው ኃይል ነው። የኛን ድጋፍ አክቹዋሊ አይፈልገውም እኮ የኛን እንትን ምንድነው ብትሉስ ምክር ምናምን አይፈልግም እኮ ውስጥ ያለው አካል። ውስጥ ያለው አካል የሚፈልገው ጥይት መተኮስ ነው። ውስጥ ያለው አካል የሚፈልገው ትጥቅና ስንቅ ነው። ከዛ ውጭ የኔ ምክር ምናምን ምንም አይሰራለትም። እሱ በቂ የሆነ ነገር አለው ለዚህ ጉዳይ ላይ። እዚህ ውጭ ያለውን ግን እንደ አሽሞን ለምን ምናምን ቢኮዝ አንዳንዱ ድፍን ነው። ይሄ ፍሪጅ ውስጥ የከረመ ምግብ ስለበላ ማሰቢያው ስለተዘጋ እሱን እያባበልን ምናምን የሆነ ነገር ጠብ እንዲያደርግ ትለምናለህ። ታግባባለህ። በቃ እየሰደበህ ምናምን ችግር የለውም። ዋናው አማራ ሆነ ትግሉን መርዳት ነው ምናምን እያልክ ድጋፍ የሚገኝበት መንገድ ትፈጥራለህ። ቀን እስካልፍ የአባቴ ባሪያ ይግዛኛል የሚባለው አብይ አህመድ ባሪያው እየገዛ አይደለም። ስለዚህ ይህንን ማድረግ የሚችሉ ልበ ሙሉ የሆኑ አክቲቪስቶችን የሀብቱ ድኑ ሰሌክት ውጭ ያለኑ ሰዎች ሶስት ነገር ያስፈልገን መስራት እንችላለን። ይሄ ተምሬያለሁ ምናምን የሚለውን ቅራቅንቦ ጠነኛ ሰው መርጠህ አውጥተህ የዲፕሎማሲ ስራ የሚሰራ አካል፣ እሱም የዲፕሎማሲ ስራ የሚሰራ አካል የሚንቀሳቀስ መሆን ነው። እዚህ አሜሪካ ሀገር ቁጭ ብሎ ዲሲ ሰልፍ በመውጣት አይደለም። እሱ ዲፕሎማሲ አይደለም። የሚንቀሳቀስ እዚህ ቦታ አላቸው የሚንቀሳቀስ እንቀሳቀሳለሁ ሲል በራሱ ክንፍ አይደለም፣ ከትግሉ ጋር ተሳስሮ ትግሉ የሚሰጠውን ግዳጅ የሚወጣ ማለት ነው። ከትግሉ ውጪ እውቅና ውጪ እንቅስቃሴ ያስፈልግ። ትግሉ በዚህ በኩል ብታግዙን ጥሩ ነው። በዚህ በኩል ልታግዙን ፈቃደኛ ከሆናችሁ ቴንኪው። እንግዲያውስ ልትሰሩ የምንፈልገው ይሄን ነገር ነው። ይሄን ሰርታችሁ ደግሞ ሪፖርት አድርጉልን በድርጅታዊ መዋቅር ወዘተ በተጠያቂነት እንደዚህ አድርጉ። በእውቅና ተጠያቂነት ባለው መልኩ ድርጅት በሚፈልገው ዛሬ ወደዚህ ጋር ሄዱልን፣ እዚህ ጋር ሄዱና እንዲያርጉልን የምትነጋገረውን ሁሉ ድርጅታዊ መዋቅር ሆኖ መኖር አለበት። እውቅና መሰጠት አለበት እንጂ እንዴት የ35 ዓመት ወጣት ዘመነ ሆኖታል አሉ ነው እሱ እንዴት የ80 ዓመቱን ሰው እንደዚህ ያዘኛል ልትል ከሆነ ዞር በል በቃ። እንዲህ አይነት አስተሳሰቦችን ነው እኛውን ማጽዳት ያለብን። ስለዚህ በዚህ መልኩ የሚሰማሩ ነገሮች የዲፕሎማሲ ስራ ብዙ እውቀት ያላቸው ሰዎች ያስፈልጋሉ፣ በተለይ የዲፕሎማሲያዊ ስራ የሚሰሩ። ነገር ግን እሱ ብቻ አይደለም። ቀናነት ይፈልጋል፣ ጠንካራነት ይፈልጋል፣ ጽኑ አቋም ይፈልጋል፣ ዋጋ መክፈል ያስፈልጋል። ምክንያቱም እንቅስቃሴ ስላለው የአማራ ጉዳይ ስለሆነ የአማራ ጉዳይ ብዙ ጊዜ ሁሉም በትኩረት የሚያየው ነው። ዓለም በትኩረት የሚያየው ነው። የአማራን ኬዝ ይዘህ ስትሄድ
በትኩረት የሚያዩበት ምክንያት ምንድን ነው? አማራው ለረዥም ዓመት የተሰበከበት የሐሰት ትርክት አለ። ይህን ሰንጥቆ የወጣ ልዑክ ሲመጣ ሁሉም አፍጦ ያያል። ምን አይነት ጠንካራ ነው፣ ምን አይነት ጎበዝ ሰዎች መጡ። ያንን አማራ፣ ያን ብሩህ አይምሮ ያለውን አማራ፣ ያን ግዙፍ አማራ ተረስቶ አንድ ቦታ ላይ ቁጭ ብሎ የነበረው አማራ እሱን የሚያንቀሳቅሱ እነማን ናቸው ተብለህ ትታያለህ። ጥያቄዎች ክሊርሊ አማራን መመጠን አለባቸው። ጉዳዮቹ በሙሉ ክሊርሊ ስለ አማራ ጉዳይ መሆናቸው መረጋገጥ አለበት። እንግሊዞቹ ብትሄዱ ስለ አማራ ጠንቅቆ ያውቃሉ። አሜሪካ ብትሄድ ስለ አማራ ጠንቅቆ ያውቃል። አውሮፓ በሙሉ ስለ አማራ ጠንቅቆ ያውቃል። በአውሮፓ ዩኒቨርሲቲዎች በሙሉ የአማራ ታሪክ ነው ያለው። ስለዚህ ዝም ብለህ ሄደህ ስለ አማራ ልዘባረቅ አትችልም። ጠንቅቅ አድርገው የሚያውቁ ኃይሎች ናቸው የሚጠብቁ። እነሱን ሊያስረዳ የሚችል ብቃት ያለው አማራ ያስፈልጋል።